ሰላም እንዴት ናችሁ የዩቲዩብ ፋሚሊ ሁላችሁም ይሄንን ቻናል ሰብስክራይብ እያደረጋችሁ አበረታቱን እንላለን። ይሄንን ቪዲዮ ደግሞ ላይክ ኮሜንት እያደረጋችሁ ቪዲዮን እስከ መጨረሻ እንደምታዩት በክብር ጠይቃችኋለሁ። ባክቴስት እናረጋለን። እንዴት ባክቴስት እናረግና ምን ዌብሳይት ላይ ባክቴስት እንደምናረግ አብረን እናያለን። ሌትስ ጎ። አሁን ወደ ቻርት እንመጣለን። ባክቴስት የምናደርግበት ፕላትፎርም ደግሞ ትሬደር ካሳ ይባላል። ሊንኩን ዲስክሪፕሽን ላይ አስቀምጥላችኋለሁ። እዚህ ላይ እንመጣለን። ባክቴስት የምናደርገው ጎልድ ነው። መጀመሪያ ወደ ዴሊ ታይም ፍሬም እንሄዳለን ማለት ነው። ሁሌም አናላይዝ ስናደርግ ቶፕ ዳውን አናላይዝ መሆን አለበት። ወደ ዴሊ መተን PDL እና PDH እናወጣለን ማለት ነው። ይሄ ማለት ፕሪቪየስ ዴይ ሃይ እና ፕሪቪየስ ዴይ ሎው እናወጣለን ማለት ነው። ለባይ ፖቴንሻል ካለን ፕሪቪየስ ዴይ ሃይ ታርጌት እናደርጋለን። ለሴል ፖቴንሻል ካለን ደግሞ ፕሪቪየስ ዴይ ሎው ታርጌት እናደርጋለን ማለት ነው። ይሄንን ፕሪቪየስ ዴይ ሎው ካወጣን በኋላ PDL ብለን እንጽፋለን ማለት ነው። ባጭሩ PDL። ዴሊ ላይ ደግሞ ስናየው ኦፕኒንግ ጋፕም አለ፣ ብዙ ጋፖች አሉ። እንዲሁ ዴሊ ላይ ሾው ራሱ እንዲህ ወደ ባይ መሄድ ፖቴንሻል ያሳየናል ማለት ነው። አሁን ወደ 4 አወር ታይም ፍሬም ዳውን እናረጋለን። ወደ 4 አወር ታይም ፍሬም ከመጣን በኋላ ፕሪቪየስ ዴይ ሎው እዚህ ጋር አለን፣ ፕሪቪየስ ዴይ ሃይም ከላይ ያለ ማለት ነው። ማርኬት ስትራክቸሩ እዚህ ላይ የምናየው ብሬክ ኦፍ ስትራክቸር እያለ እየመጣ ነበር። ከላይ ማርኬቱ ብዙ ጋፖች አለ ማለት ነው። ከላይ ብዙ ጋፖች አሉ። ፌር ቫልዩ ጋፕ የሚባል ያልተሞሉ አሉ። ማርኬቱ ይህንን ጋፕ ለመሙላት ወደ ባይ መሄዱ ፖቴንሻል አለው ማለት ነው። ወደ 1 አወር ታይም ፍሬም ከወረድን በኋላ ማርኬት የሚመለስበት ቦታ እናያለን ማለት ነው። ኦርደር ብሎክ፣ ፌር ቫልዩ ጋፕ፣ ሊኩዊዲቲ፣ ያልተወሰዱ ሊኩዊዲቲዎች ምናምን እናያለን ማለት ነው። ወደ 1 አወር ስንወርድ እነዚህ እናያለን ማለት ነው። ዘን ደግሞ ወደ 50 ሚኒት እንወርዳለን። ወደ 50 ሚኒት ከወረድን በኋላ ማርኬት ከስር ሊኩዊዲቲ ስዊፕ አድርጎ ከላይ ብዙ ጋፖች ምናምን አሉ። ከላይ ሊኩዊዲቲ በጣም ያልተወሰዱ ሊኩዊዲቲዎች አሉ። ማርኬት ደግሞ እነዚህን ሊኩዊዲቲዎች ለመውሰድ ወደ ባይ መሄድ ፖቴንሻሉ ትልቅ ማለት ነው። አሁን እዚህ ጋር ስንመጣ ስትራክቸሩ ሃየር ሃይ እያደረገ ከስር እየመጣ ነበር። ዘን ደግሞ ወደ 5 ሚኒት እንወርዳለን። ወደ 5 ሚኒት ከወረድን በኋላ ማርኬቱ ከታችኛው ሊኩዊዲቲ ስንመጣ ሃየር ሃይ እያደረገ ወደ ላይ እየመጣ ነው ማለት ነው። ይህ ማርኬት ምን ይሰጠናል? ባይ ስትራክቸር ይዟል ማለት ነው። ሃየር ሃይ እዚህ ጋር ብሬክ ኦፍ ስትራክቸር አለ። BOS ነው፣ ቢ ብቻ ብለን እንጻፍ። ኔክስት እዚህ ጋር ብሬክ ኦፍ ስትራክቸር አለ፣ ቢ ብለን እንጽፋለን። ይገባቸዋል ብዬ አስባለሁ። ዘን ደግሞ አሁንም ከላይ ብሬክ አለ ማለት ነው። እንዲህ ብሬክ እያደረገ ሲሄድ ማርኬቱ ለኢንትሪ በጣም ትልቅ ኦፖርቹኒቲ ይሰጠናል ማለት ነው። እዚህ ጋር ብሬክ ኦፍ ስትራክቸር ብዙ ብሬኮችን ስናወጣ ጀስት ስትራክቸሩ በቀላሉ መረዳት እንችላለን ማለት ነው። እዚህ ጋር እንመጣለን እና ፌር ቫልዩ ጋፕ፣ ኦርደር ብሎክ ምናምን ተች እያደረገ ስለሚሄድ እነዚህንም ክሊክ ኦር ደግሞ ማርክ እያደረግን መሄድ አለብን ማለት ነው። እዚህ ጋር ኦርደር ብሎክ ነክቷል። ኦርደር ብሎክ አለ፣ OB ብለን እንጽፋለን። ዘንድ ደግሞ OB ከነካ በኋላ ብሬክ አረገ ማለት ነው። ማርኬት እንዲሁ መረዳት እንችላለን ማለት ነው። አሁን እዚህ ጋር የሆነች ጋፕ አለች፣ ፌር ቫልዩ ጋፕ የምትባል እዚህ ጋር አለች። ፌር ቫልዩ ጋፕ FVG ብለን እንጽፋለን ማለት ነው ባጭሩ። ከላይ ብሬክ ኦፍ ስትራክቸር አለ፣
ብለን እንጽፋለን እንደተለመደው። ከዛን ከስር የሆነ ኢንዲስመንት ካያችሁት የሆነ ኢንዲስመንት አለው ከፌር ቫልዩ ጋፕ በላይ ማለት ነው፣ አሁን ያለበት ፌር ቫልዩ ጋፕ። ሶ ማርኬት ሃይ እያደረገ እየሄደ ነው። ሶ ወደ ባይ መሄድ ፖቴንሻሉ ትልቅ ነው፣ በጣም ነው የሚያሳይም ማለት ነው። አሁን ደግሞ ሊኩዊዲቲውን ታርጌት የምናደርግባቸውን ሊኩዊዲቲዎች እናወጣለን። እኛ ደግሞ ታርጌታችን ፕሪቪየስ ዴይ ሃይ ነው የሚሆነው ያው እዚህ ጋር ማለት ነው። ሶ ይሄንን ብናጠፋ አይጠቅመንም፣ ፕሪቪየስ ዴይ ሃይ ዘጋ ስላለ ሶ ታርጌታችን ያ ይሆናል ማለት ነው ኤንትሪ ከገባን በኋላ። ኦኬ ሶ እንከፍታለን እዚህ ጋር እንጠብቃለን። እቺን ብሬክ እንጠብቃለን ማለት ነው። ይሄንንም ብሬክ ካደረገልን በኋላ ነው ኤንትሪያችን የሚሆነው ማለት ነው። ሶ ይሄንን ብሬክ እንጠብቃለን። ኦኬ በቦዲ መዝጋት አለበት። ኦኬ ሶ በቦዲ ዘግቶልናል። ብሬክ ኦፍ ስትራክቸር ብለን እንጽፋለን። አሁን ደግሞ ለኤንትሪ እየቀረብ ነው ማለት ነው። ብሬክ ቢ አድርገን እንጽፋለን። ሶ እዚችኛው ፌር ቫልዩ ጋፕ ላይ ኢንትሪ የምናስቀምጥ ይሆናል ማለት ነው። እዚች ጋር ኤፍ ቪጂ ብለን እንጽፋለን። ሶ ኢንትሪያችን ነው። ብሬክ እያደረገ ማርኬት ስትራክቸሩ ባይ ነው። ፌር ቫልዩ ጋፕ አለን። እዚህ ጋር ሊሚት እናስቀምጣለን። ስቶፕ ሎስ ከሊኩዊዲቲ ትንሽ 1-2 ፒፕስም ቢሆን ኢኳል አድርጎ እንዳይወጣም በስፕሪድም። ኦኬ ታርጌት ደግሞ ፕሪቪየስ ዴይ ሃይ እናደርጋለን። ሶ እዚህ ላይ እንጠብቃለን ማለት ነው። ሊሚት አስቀምጠን ሌስኮ ያው ማርኬት ውስጥ ከሚመጣ በትዕግስት መጠበቅ ነው። ኦኬ ደን ማርኬት ውስጥ ገብቶናል። ሶ ትንሽ ድሮዳውን ውስጥ ገብቷል። ሌስኮ ፑሽ አፕ ፑሽ። ሶ የምታዩት ከሆነ ሊሚትም አስቀምጠናል። ባይ ሊሚት አስቀምጠን ሶ ሙቭ እያደረገ ነው ማለት ነው። ማርኬቱ ሙቭ እያደረገ በጣም አግሬሲቭሊ ነው ያወጣ ማርኬቱ። ሶ ብሬክ ምንም ማድረግ እንችላለን፣ ጀስት ብንተውም ችግር የለውም። ኦኬ እንጠብቃለን ቲፒያችን እስከሚነካለን። ሶሪ ትንሽ ደቂቃው እንዳይረዝምባቸው። ሶ ማርኬቱ እየሄደ ነው ማለት ነው። በአንዴው ነው ፑሽ ያደረገው። ሶ ማርኬትን ብሬክ በቃ ስትራክቸሩን ከተረዳችሁ ጀስት ይኸው አወጣን ማለት ነው። ቲፒ ስማች ሶ ማርኬት ሁሌም ስትራክቸሩን ካወቃችሁ ኦር ደግሞ ስትራክቸሩን ክሪት ካደረጋችሁ በኋላ ለኢንትሪ የሆነ ቀላል ሴታፕ ትገባላችሁ ማለት ነው። አሪፍ ግን ስትራክቸሩን ሳታዩት ዝም ብላችሁ ባይ ሴል ምናምን ካላችሁ ቶሎ ነው የሚያስወጣችሁ። ኢቭን በኤስኤል ራሱ ቢያስወጣችሁ ማርኬቱ ስትራክቸሩ ላይ ከገባችሁ ቆይቶ ነው የሚያስወጣችሁ፣ በግድ ነው የሚያስወጣችሁ ማለት ነው። በኤስኤል ራሱ ሲያወጣችሁ ማለት ነው። ሶ ሁሌም ማርኬት ስትራክቸሩን ክሪት ማድረግ አለባችሁ። ሶ ዋናው እናንተ ሙቭ የምታደርጉት ስትራክቸሩ ነው እንጂ ካንድሉን አይደለም። ሶ ስትራክቸሩ ባይ ከሆነ ባይ መግባት ነው፣ ስትራክቸሩ ሴል ከሆነ ሴል መግባት ነው። ስለዚህ እነዚህን ባክ ቴስት ጆርናል ማድረግ ነው። ባክ ቴስት ያደረጋችሁትን ራሱ ጆርናል ማድረግ ግድ ነው። ሶ ባክ ቴስት ማድረግ እንዳያስጠላችሁ፣ ባክ ቴስት ግድና ዋና ነው። ባክ ቴስት አድርገህ ያላየሁን ነገር ከየት ታመጣለህ? ና በሌላ ቪዲዮ እስከምንገናኝ አሪፍ ትሬድ ይሁንላችሁ። ሶ ኔክስት ቪዲዮ ምን እንደሚሰራላችሁ ከፈለጋችሁ ኮሜንት ላይ ጻፉልኝ። ይህንን ቻናል ሰብስክራይብ ማድረግ እንዳትረሱ።